اسمع أمبول أنا متى فيديو جالس أسوي تابو جاربا فيديو يمن فيديو يسرنا لنسنا لنوطا عند الله إنه عند دمو منو إيه باجاج ترى باجاج ترى استشكم تدال أنا عند الله أنا إذا ورنت عندهم يجمعوا يوم نتنو ملك مارن جرش لني مالت لني أنا منو أنت دوك اللي ما بني شو قارنا من يالتنا يا زلمة فاهم جلد ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በሀገርም በውጭም ያላችሁ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እንግዲህ አዩ ፈታ ልታረገኝ ሽርሽር ይዛኝ ልትሄድ ነው። ጀመርኩ እንዴ? እና እንዴት ናችሁ ውድ ቤተሰብ? ደህና ናችሁ? አሁን በጣም ተረጋግቻለሁ። እግዚአብሔር ይመስገን። ከጀመርሽማ መጣን። እንዴት ናችሁ? እና በጣም ነው የማመሰግናችሁ እህቶቼ። እድሜ ላዩም ዛሬ ላይ ተረጋግቻለሁ። እግዚአብሔር ይመስገን። በይበልጥ ደግሞ ይኸው ደም ውጭ ወጣ አርጋኝ ፈታ ልታረገኝ ነው። ሽር ነው ምን ላይ ሽር ብትል እኔ እኮ ስልኩን ፈልጋለሁ። ለካ አስጀመረሽበት ነው ቪዲዮ እየፈለግኩ እኮ ነው ያለሁት። የስንት የሚጨነቅ እህቶቼ ስላሉ ምን ላይ እንደደረስኩኝ አይ ደህና ናት። ያው ዛሬ ሽር ልንወጣ ነው። በነገራችን ላይ ውድ ቤተሰብ ቀጣይ ላይ ለትንሽ ቀናት ላንኖር ስለምንችል ምንም ነገር እንዳታስቡ፣ ሰላም ነው። ይሄ ማለት ያልፈለግንበት ምክንያት ስላለና ጸሎት አድርጉልን፣ በጸሎት አስቡን። ዛሬ እንግዲህ መጨረሻ ስራችን ናት እና እስክንመለስ እና ውድ ቤተሰብ አብራችሁን ስለምትሆኑ ሁሌ እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ያው መግቢያ ለመስራት አክል ነው እንጂ ውጭ የምንሄድበት ቦታ እናሳያቸዋለን። ፈታ ነው የምንለው። አንሳባም ነው የምልሽ። እንዴት ነው ግን አሁን ደህና ነሽ? አሁን ያለሽበት ሁኔታ? እግዚአብሔር ይመስገን። ይሄ ሁሉ አሁን እስከ መጨረሻ አብራችሁን ቆዩ። እንግዲህ እንዘጋጃጅና ኦሬዲ ተዘጋጅተናል። በስመ አብ ወልድ ኢየሱስ አረወይ በስመ አብ ወልድ አረ ምትት ምንድነው በታዲያ ነው ይኸውልሽ ይሄ ጤፍ ነው። ይሄ ደግሞ የጠላ ማለት ምን የቸገረኝ መስሎህ ነው? የቸገረኝ እኮ ማለት እኮ ለምን ገዛ ገዝቼ ነበር እንዴ? ኧረ እኔ አላውቅም። አንተ ዱቄት ነው ልንወጣ ነው። ኧረ ስልኬ ወይኔ ቪዲዮ እየሰሩልኝ ልንዝናና ልንወጣ። ይኸው አንዱ ጠላህን ነው፣ አንዱ ደግሞ ማነው ጤፍ ነው። እዚህ እንድትጋግር የላት ነው። ኧረ አይደለም፣ እዛ ጋር የሆነ ሴትዮ አስፈጭታ ቁጭ አድርጋ ይዤው ይመጣ። ምን ነገር ባረክ ጋር አትቀልቅና እንዴ? ማለት እንዴ? አንድ ሴትዮ አስፈጭታ ቁጭ አድርጋችሁ እሺ፣ ተሸክም በላይ ስትይ እና ቤቱ ወስጥ ነው ለባዩ ጋር ነው ብለህ ነው የላከች። ኧረ አይደለም። እና አንተ ይሄ ቀልድ ግን አቆሙ በእናትህ ነው። ላግዝሽ ብያት እየሩት ይዤ ለማን ለኔ ቪዲዮ ላይ ነው ባረካ አለ። ኧረ ችግር የለም። የሆነ ማለት ሳነስ ሌባነህ አንተ ቪዲዮ ላይ ትወጣለህ። ሌባነት እኮ አይደለም ይሄ ነው። በዚህ በዛው ምን እየሰረክ ነው? ኧረ ግን የምርክን ነው እንዴ? ማለት እውነት ልታበላኝ ነው እኔ? ምን ቸግሮ እህቴ አንቺን የመሰለ እህት ቆይ ኧረ አንተ ኧረ ሊያደነዝዘን ነው። አዩ ምንም አላደነዘዘም። ባሮክ ምን አደረገው? ምንድን ነው አንተ የሆነ ነገር ነው ሆነ እንዴ? ጤፉ ራሱ ሲያም እኔ ያለ ምን ያደርግልኛል? ግን ያልሆነ ነገር አትሽዋ እኔ ያልሆነ ነገር ምን ያደርግልኛል? እንዴ ያው ምን ሆናችሁ ነው? ምን ልትወስድ ፈልጋ እንዳትል ብቻ እኔ ስነካከል ልትወስድ ፈልጋ ነው ምናምን ብለህ እንዳታስብ። ባሮክን እንደዚህ ያቀልድ አይመቸኝም። ፕራንክ ምናምን ለምወደው ሰው ታውቂያለሽ። ምንም አይነት ዋጋ የምትፈልግ የሰው ገንዘብ ቀመተ ነው እንዴት አለምትወስድ? ምንም እኮ ሀብታም ነች ሴትዮዋ፣ ሀብታም ነች። በቃ ሀብታም ከሆነች መኪናውን አምጣ። ዱቄት ምን ያደርግላታል? መኪና ምን ያደርግልኛል? ምንስ ቢሆን የሰው ሀቅ ነው። ብቻ ልገባሽ አንተ ዱቄቱን እዛ ላይ አራገብከው። ደግሞ እኮ አልበዋል። በሰላም ነው ዴኒ ቅድም ብታይ እንዴት እንደተቸገርኩኝ እየሮጥኩ ነው የመጣሁት እያልኩ ባሮክ እኔ ቀልድ አልፈልግም። የእውነቴን ነው የምልህ። ተነስ ይዘህ ውጣ። ይዘን እንሂድ። ከየትኛው ቤት ነው? ዝም ብለሽ አንድ ቡና ምናምን ነገር ጭራሽ እኔ መነስረን ተሰብርብኛል። አባቴ ወይኔ አዩ እንዳለ ለቀለቀብኝ
ባሮክ የተነስ ነው ቀልድ አልፈልግም። እኔ ምንም ቀልድ አልፈልግም። እኔ አልፈልግም። ያሟል እንዴ በዱላ አትዩም እንዲያዩ አልፈልግም ማለት የመቼ ቀልድ ይዘይድ በእናትህ እኔ መኪና ምናምን ያልኩህ የቀልድ ነው። እሺ ባሮክ ሰው ለብሰርከት እውነት አዝንልኝ ነው እውነት ለኔ ብላ አጥተና በእውነት ነው ጌታ እየቀለድክብኝ አይደለም። ታነስ ይዘውጣ ባሮክ ተነስ። ተራብኩኛለች እንዴ ነው የሰው ንብረት ባለፈው አላለችም እንዴ አልሰማሽ? እኔ አታውቅም መቼ ራበኝ ብያለሁ አይደል? አይ አይደለም አዴን ነው ዘዴ። በቃ ይሄ ነገር ላንቺ ይጠቅምሻል። ሴትዮዋ ደግሞ ባለሀብት ነች። እዛ ጋር ቁጭ አድርገው በር ላይ ነው ያገኘሁት። ምን እያደረገች ነው? ቆይ ላስረዳሽ። እሺ ሙሉ ባለሀብት ኮንሽ ተቸገራት አሰጥም እንዴ ምን ማለት ነው? ተስፋ ባለሀብት ስለሆነሽ ነው ያንስ ባሮክ ሰው እያየ ነው፣ ህዝብ እያየ ነው። ቪዲዮ ላይ ነክ ቪዲዮ እነሱ ይገባቸዋል። እሺ ለምን አትይም? ምንድን ለብናት ነው የሚገባቸው ማለት ቆርጬ ነው የምጥልም። ባዩ ይዘህ ሄዳ ታዲያ ባዩ አዩ አንተ ታነስ እ ማለት እንደ ምንድነው ማለት አቁ ተነሳ ይዘኪት። ኧረ በማርያም የትኛው ቤት እንዳመጣ ደግሞ ተናገር። አሁን ዝም ምን ይደር እረስቸው እኔ አንደኛ ራይት ጠርቼ እየጠበቁ ነው። የምርክና እየሰማኝ ነው። አስቀምጡ ቀናችን አድርጌ ነው ቁጭ ያልኩት። ቀናችን ላይ ያሰናክልብን ነው እንዴ? ምን አይነት አብናቴ ከየት ቤት ነው ያመጣው? ኧረ እየተጣሩ ነው መሰለኝ። ታች እኮ ምን ብለን እንደምንመልሰው አብሬካን ያው ተባባሪ ነው ቤት ምናምን ይባላል። እኔ አልሰጭቼበትም አላውቅም። ታች ነው ታች ነው የትም ቦታ ይሁን የእውነት ለኔ ያዝንልኝ። የእናትህን ሰርቀህ ነው እንዲያመጣው አንተ እንዴት እናት ነው ያመጣው? እንዴት ሰርቄ ከእናት ያመጣሉ? ምን አይደድብና ከእናትህ ብታመጣልኝ ይሻለኛል። ታዲያ የእኔ ሴትዮ እዛ ቁጭ ብሎ እየረገሙ ነው። ወይኔ ሲያሳዝን ትልቅ ሰው አይደሉም። ባጃጅ ልጥራ ባጃጅ ልጥራ ውስጥ ተሸክመህ ትሄዳለህ። እኔ አንዱን ላንተ ያወራችሁ እንደውም ይዤ የምሄደው የእውነቴን ነው የምልክ። ማርያም ጭራሽ ለኔ ማለት ለኔ አዎ እኔ አንተ ዱቄት ሌባ ማለት ኧረ ባይዋዩ ተዝመሽ ታይወልሽ እንዴ አንተ ተነስ ውሰድ እየሰውቃ ማለት ባረክ ተነስ። እኔ እየቀለድኩ አይደለም። አግዙኝ ለምትዬ ይኸው ከኋላ እየገረብሽ ለዛው ተነስ እንዴ አግዙ ያዘው። አዎ እሰክራለሁ። እግዚአብሔር ነው ያዘው። ለብሰህ ተሸክም ሂድ። ወይኔ ባሩ ካንተ እንደዚህ ሰው ነህ እንዴ? ምን ታስተላልፍ? ተሸክም ሂድ። አውቃችሁ አይደለም አይደል? ምንድን ነው አቀናዩ ከአንቺ ጋር እንዴ ያለሁት ድረስ ሸረፍ አምጣ እጁን በይ እጁን በይ እጁን የሰረቀበትን ሌባ እጁን በይ ምን ታስፈራራለሽ? ልትማጭኝ ልትፈጽ እንዴ ምንድን ነው ይዤ የምሄደው? በቃ እዚህ ነው ታዲያ እኔ ሰልክ ይዘው እንደውም አንቺ ተሸከሚ። ጭራሽ አንቺ ለምን አታውቂ? ይሄንን ይዘን አንቺ አይኔ እናቴ ትሙት ካንተ ጋር ሄጄ አልዋረድም። ተሸከሚ ያለኝ ቆይ የት ነው የምትሄጂው? ማንም አልጠራትም። ባረጋግጥ ሌባ ወይኔ ጉዴ ነው። ወይኔ ባሮ ከረ በእናትህ አታዋርድም። ኧረ አይደለም አስካለ እያሉ ነው ያዛለ ና ወንበስ በል ይከብድሻል። ቆይ ላሳይሽ። ጎንበስ በል ይሄንን አንቺ ያዝ። ይሄንን እኔ ልዝም ወይኔ ስልኩ ቁጥር ሁሉ ተጽፎበታል። ምን አይነት ሌባ ነው? ብሎክ 329 ያዝ። ብሎክ 329 ሊደታች እኔ አላቅም የት እንደምትወስድ ካመጣበት መልስ። ተሳስቼ የኔ መስሎኝ ነው ይዤ መጣሁት በል ይሄ ነው እንጂ ትዋረዳለህ። ምንድነው? ሴትዮዋ ሀብታም ነች እኮ ለምንድን ነው እንደዚህ የሚሆነው? ምን ሀብታም ቆጥራላለች እንዴ? የኔ የምታውቃት ሀብታም ዋራሽ ነው እንዴ? ያዘ በእናትህ ተሸከም። በእናትህ ብልግና ነው ባሩክ ነው። አንቺ ችርቻሮ ከምትገዢ አይሻልሽም እንዴ? የታየች ነው 100 ኪሎ ነው ያመጣልኝ አንተ እና ይሄ ችርቻሮ ጎንበስ በል ተሸከም ነው ያ ጫኑበት አፍተን ወይኔ ሬጅ እያላነሳ ምን ጠብድል ያለ ነገር ነው። እሺ ሰው ነው እኮ ያሸከመኝ። ወጣት ነገር ባሮክ የእውነትን ነው። ሰዓት ሄዶብኛል። አስተን ቆይ እስቲ አንተ ምን አለበት አሁን አንቺ ተነሽ። አንተ ባሮክ የትጅ እንትን እያልክኝ ነው። እኔ ለብሻለሁኝ። እሺ ማንም ያሸከመኝ ይሄን ደግሞ ዛሬ ዳዊና ፖሊስ ላከክ ፖሊስ ተሪ አዎ ዱቄት ሰርቋል ብለሽ እና ታዲያ ድሮስና ደውል ሸጠሪ ማስይዙ በቃ የዘው የራሳችሁ ጉዳይ ነው። አረ ባሮክ ማለት ነው ያዩ ሌባ ምን ማለት ነው? ምን ማለት ነው? የራሳቸው አረ ወገን አረ ስልኩን አረ ተነስተሽ ተባረብኝ ማለት
ምን አደረኩ? ባሮክ አታንገረኝ። ጮጋሪ ነው ሙኛል ታለፈና ወይ ያዘልሽ ባሮ ጀለጁ ጎበስ እንዴት ነው ተሸክመን ቪዲዮ ይቀርጻል ይለቀቃል ብለህ ከሆነ እኔ መቼም ይሄ ጉድፍ ነው የሚወጣ። ይሄ ቅሌትህ ያንንም እንደተሸከምከው ልብስ ይቆሻል። ኧረ በእናትህ ልብስ ይቆሻል። ባሮክ ልጅ ነው ልብስ ቀይሪና ለምን እንደሆነ ትይዘናል። ጭራሽ እኔ ልታጨልም ፍራንክ ነው ፍራንክ ነው። እዚህ ጋር ሴትዮዋን አገኟትና ቆይ ፕራንክ ላድርጋቸው ብዬ ገብቼ ወይኔ ሰው አስቀምጠህ አረግ ያምራምሳለህ። ምንም ሆነ ምን ትቀምጣለህ? ወይሽ ዘርገ አያለች ባያኔው ልጅ ወይ እኔ እኮ ተመቷለሁ ይሄ አጥንት እንዳይመጣ ነግሬያለሁ። ወይኔ ሲያሳዝን ነው በቃ የምርና ሰርቅ አይደለም እንዴ? እንዴት ሰርቃሉ? ያማቸው እንዴ? ወይኔ ሲያሳዝኑ። የት አስቀምጣቸው ነው? ታች ለፕራንክ እንደዚህ አይነት መስዋዕትነት ደግሞ አጋጣሚ ደስ ሲል ቪዲዮ ከፍታችሁ ምናምን ስቄ ራሱ አላውቅም እንደዚህ ነው። ወይኔ ባሮ አይሄድም ማለት አይሄድም። ሴትዮዋ የራሰ ጉዳይ ወይ ነው ውስጥ አስገቢልን። እሺ እንዴ አረሻ ማለት ዞር ብላ አስገባዋለሁ። የራሱ ጉዳይ ቆይ አሳልፈኝ። እያረፈን እንበላለን። ሰሞኑን የሰው ነው ካለላ ምናምን ስትያለበት አሁንማ ካወቅኩ እበላለሁ። ከራይ ተና ያመጣ ባስር ብር እንዴት ቢያምኑ ይፈቱ ወይኔ እንዴት ነው ነገሩ? አይ ኖርማል ነው። ምን አይነት ጥሩ ሰው ናቸው። በጣም ጸዴ ነገር ፕራንክ ላድርግበት ምናምን ስላቸው አረምን ችግር የለም ልጅ እዚህ ደግሞ በዓልን ያማከለ አሻሮ ምን ታላቂታ ምናምን ኧረ ወይኔ ዋጋም የለም። ቤተሰብ አግኝቻቸዋለሁ ይላል። ይኸውልህ ሰሞኑን በእረፍታቸው ምክንያት አግኝቻቸዋለሁ። ወይኔ አይ ጥሩ ነው። አሁን ለማንኛውም አናስከፍልክም። እኛ ብቻችን ነው የምንልክ። ይሄዳል ብለህ ከሆነ ተሳስተሃል። አቤት ዱቄቱን መልስ እመልስላቸዋለሁ። ችግር የለም ግን እናንተ ደህና ናችሁ? አብስ ከእንት ተሸክመ ይበል እንግዲህ በላ እንዴት እኛማ ፒዛ ልንጋብዝ ነበር። እኛማ ፒዛ ልንጋብዝ ነበር። ዛሬ ልፈታ ልታረገኝ ነው አይሽ ነይ አሁን አንቺ ብቻ ነው ማለት። ኧረ በእናትህ የሰው ዱቄት መልሰህ ዋናው ማን ነው? ዋናው ኧረ ወይኔ አዛቀኝ ቆይ እሺ ሊሾን ይጣራ ተረጋጊ እየገረፉ ነበረ መሸኘት